እህቴ ሆይ አይዞሽ፣ በየትኛውም ሀገር ኑሪ፣ በስደት ሀገር ኑሪ፣ በየትኛውም ስቃይ ውስጥም ሁኚ፣ በየትኛውም ኃጢአት ወድቅ ያለው በይ አይዞሽ። ኦርቶዶክሳዊ ክርስቲያን ከሆንሽ ድንግል ማርያም ለሥጋው ደግሞ ታበቃሻለሽ። አይዞሽ። እኔ ልመለስ አልችልም፣ እኔ ከእንግዲህ በኋላ ሰው መሆን አልችልም አትበይ። እርግጥ ነው የኛ ኃጢአት ትንሽ አይደለም። እርግጥ ነው የምንሰራው በደል ጥቂት ነገር አይደለም። እርግጥ ነው ከበላይ ሰብ የተናነሰ ኃጢአት አለ የምንሰራው። ሆኖም ግን ቅሉ እንደዛ ብንበድልም ግን ወደ እግዚአብሔር ከቀረብን ዛሬ በስሟ ለተራበ ካበላ ለተጠማ ካጠጣ እርሷ ታስምረናለች፣ ከልጇ ከወዳጇ ታስታርቀናለች ማለት ነው። አይዟችሁ ወንድሞች ወገኖቻችን በሙሉ እኔ ካሁን በኋላ ክርስቲያን መሆን እችላለሁ፣ ካሁን በኋላ የእግዚአብሔር ልጅ መሆን እችላለሁ፣ ካሁን በኋላ እንደዚህ በድዬ ክርስቲያን መሆን እችላለሁ አትበል። አይዞ መሆን ትችላለህ። አዎ እረ የኔ እኮ አይነገርም፣ የብዙ ሴቶችን እኮ ህይወት እኮ አበላሻል። አዎ ልክ ነህ። ትንሽ አይት እኮ አይደለም። ልክ ነህ። አዎ ግን አዎ አይዞ ግን ራስን በሱስ ራሱን በተለያየ ነገር ጠምደ በተለያየ ነገር ተስበ ወደ ክፉ ወደ መናፍቃን አዳራሽ አትግባ። አይዞ ኦርቶዶክስ ነው ተማጸን። በላይ ሰብን ተመልከተው። ያቺ አንተ የናካት ጥርኝ የተባለች ትንሿን ነገር ድንግል ማርያም ታሳስባ ለድህነት ይሆንልሃል። አይዟችሁ ማለት ነው። የቃል ኪዳኑ ጭብጥ ማሰሪያው ይሄ ነው። ድንግል ማርያም አላስገደደችም። እንኳን እግዚአብሔር ካዳር አለችም። ድንግል ማርያም ፈጣሪ ናት አይልም። ድንግል ማርያም የፈጣሪ ሐሳብ አስቀለበሰች አይልም። ትርጉሙ እንደዛ አይደለም። ግን አይዞ ዛሬም አለን ማለት ነው። እግዚአብሔር ምን ያክል መሐሪ እንደሆነ በጣም መሐሪ ነው በእውነት። የድንግል ማርያምን እኮ ምልጃ እንደው ምክንያት ለማድረግ እንጂ እግዚአብሔር እኮ እንደሚኖር እኮ አስቀድሞ እኮ ያውቃል። የእግዚአብሔር እውቀት ከጊዜ ገደብ ውጭ ስለሆነ ግን ምክንያት ይፈልጋል እኛን ለማዳን። ግን ምን ምክንያት አለ? ምን በጎነት እኛ ጋር አለ? ስለዚህ ይሄ ጥቅስ የሚያገለግለው በዚህ በኢትዮጵያ ውስጥም ላለን በየትኛውም ሀገር ለሚኖር ሰው በሙሉ በጽድቅና በቅድስና ሕይወት እንዲመላለስ ራሱን በጎና ቅዱስ አርጎ ከማየት ተቆጥቦ በጥቂት ነገር መዳን እንደሚቻል። ይሄ ግን የሚሆነው ለክርስቲያን ነው እንጂ ውጪ ለነበረ አሕዛብ ለነበረ ላልተጠመቀ ላልዳነ ሰው፣ ያ ማለት በድህነት ጎዳና ላልመጣ ሰው፣ ለድህነት የሚገቡት ምስጢራት ያልፈጸመ ሰው፣ ክርስቲያን የሆነ ሰው ጥርኛዋ ሰጥቶ ዳነ አይደለም የሚለው። ሲጀምር በላይ ሰብ ክርስቲያን የነበረ ሰው ነው እና እመቤታችን ቅድስት ድንግል ማርያም በጥቂት በጥርኝ ውሃ ሚዛኑ ሲመዘን ያ በጎ ነገሩ ጥቂቷ ነገር እንድታመዝን የሰራነው ስራ በእርግጠኛ ሲያመዝን ነው። መልካሙ ነገር ሲያመዝን ነው። ኃጢአት ሲያመዝን ደግሞ መቅሰፍት መዓት ያመጣል። እና ይሄን ይመስላል ማለት የዛሬ ትምህርትና እኔ ለሁላችሁም ለወንድሞቻችን ለእህቶቻችን የዚህ ቃል ኪዳን ጥቅሙ ይሄን አክል እንኳን ብንበድል በዚህ ልክ እግዚአብሔርን ብናሳዝነው እንዲህ ብናስቆጣው ከኃጢአታችን እንኳን ወድቀን በጣም ተጨማልቀን እንኳን ብንገኝ እግዚአብሔር የሰውን ድህነት እንጂ ጥፋቱን አይፈልግምና ወደ ድህነት እንድትመጡ ያግዛቸዋል ለማለት ነው እንጂ በቃ ሰው እየገደለ የሰው ስጋ እየበላ እንደፈለክ ትገባለህ ማለት አይደለም። አለ ዛሬ ምን እኒው ከተባለ ብዙ አለ። ልጅ እኮ የሚገብሩ አሉ የሉ ኢትዮጵያ ውስጥ የሉ